ባምቢን ሰምተን እንመለስ። ባምቢ ሀበሻ ፐርሰናል ነገር አይመለከትም ማለት አያገባኝም። እንዴ ንግግሩ ግን አንገት ላይ መስቀል ታስሮ ክር ተወጥሮ እንዲህ በአደባባይ እየታየ ስለሆነ አሳፈረ። ለዛም እንዲህ አባቶቻችን እናንተ አጀንዳችሁ ይሄ ነበር መሆን የነበረበት። ያ አላሙዲ ይሳሳትብሻል፣ እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው? አላሙዲ እንዳይሳሳት እኔ ቢሳሳት ላርመው፣ እኔ ቢሳሳት እማርመው ይመስላችኋል? እንዴ ቆይ ግን እናንተ እንደው የወጣትነት ምናምን ነገር ነው ብዬ ልለፈው አልላችሁ። ለምን መሰላችሁ? መልካም ክርስቲያኖች እየተፈዛባቸው እንኳን ዛሬም ድረስ መስቀሉን ያሰሩት ከክርስቶስ የፈለቀ የህይወት ምንጭ ስላለ ነው። ባምቢ የፍቅር ትምህርት ቤት አለው ማክሲሚላን። ክቡር ነው መስቀል። ባንቺ ለመፍረድ አይደለም፣ አትፍረድ ይፈረድብሃል አለ ጌታ ኢየሱስ ክርስቶስ። ሁላችን ተማሪዎች ነን፣ ፊትና ኋላ መሆናችን እንጂ ሁላችን አንዱን መኮነን የሚችልበት ሁኔታ ውስጥ አንነው። የሚያደርጉትን አያውቁምና ይቅር በላቸው ያለው መስቀሉ ላይ ሆኖ ነው ጌታ ኢየሱስ ክርስቶስ። The Passion of Christ የሚለው ሜል ጊብሰን ፊልም ላይ የክርስቶስ ህመምና ሞቱ ፍንትው ብሎ ታይቷል። በሰማይና ምድር መካከል ለውጥ ያመጣ የታሪክ መፈንቅል ነው። ፈልክረም አሉት። በእግዚአብሔር ፊት ያጸደቀን የሱ መስዋዕትነት ነው እንጂ የሰዎች ምስክርነት አይደለም ነው። ይቅርታ፣ እርቅ፣ በረከት፣ ሰላም፣ ነፃነት ያገኘኑ ፈውስ፣ የዘላለም ህይወት በመስቀሉ ላይ በተሰራው ስራ ነው። ባምቢ መስቀሉ ባይኖር በእግዚአብሔር አላምንም ነበር አሉ ጆን ስቶት፣ ዶክተር ስቶት ታዋቂ የኢቫንጀሊካል ፕሮቴስታንት ሞዴል የሆኑ ፓራገን። ትንቢት የለም በፍጹም አላምንም በሐሰተኛ ነቢያት ያሉት ጃንደረባው ክርስቲያን ማለት ነው። ለክርስቶስ የተለዩ የክርስቶስ መስቀል የሚለውንና 50 በላይ መጽሐፍት የጻፉ ነው። The Cross of Christ ታዋቂ መጽሐፍ ነው። እና ቅዱስ ጳውሎስ ትምክህታችን አለው መስቀሉን፣ ሰማይና ምድር የተገናኘንበት ዓለም የተለወጠበት ስፍራ መስቀሉ ነው። ብቸኛ መሰላላችን ወደ ገነት መውጫ ማለት ነው። ብዙ ሰው አንገቱ ላይ ወይም ኮሌታው ላይ ወይም ጆሮው ላይ የሚያደርጉት ቆነጃጅት እህቶቻችን ወይም በትላልቅ ደግሞ አብያተ ክርስቲያናት ላይ ምልክት ስለሆነ ነው። የመስቀሉ ክብር ነው። ሲታይ ሁለት ግንድና አንድ ላይ የተሰቀለ ምስኪን ይመስላል። ትርጉሙ ግን የዓለምን ታሪክ የለወጠ ነው። አዲስ ዘመን ያበሰረ ነው። የክርስቶስ መስቀል ሞት፣ ኃጢአት፣ ሰይጣን ድል የተነሳበት ለዘላለም ድል የተነሳበት ነው። እግዚአብሔር ቅዱስ ፍቅሩን የገለጸበት በተግባር የገለጸበት መስቀሉ ነው። ደስታና ምስጋና የሞላን እሱ ነው። ስለ ኃጢአት ከባድነት እና ስለ እግዚአብሔር ፍቅርና ግርማ ሚዛናዊ አረዳድ እንዲኖረን ያደረገው መስቀሉ ነው። እንዳንጠፋበት እግዚአብሔር ተከታትሎ ያገኘን በመስቀሉ ስቃይ በኩል ነው። ኃጢአት፣ ፍርድ፣ ሞታችንን የተሸከመበት ነው። አዲስ ቀን የነጋበት አዲስ ዘመን የተበሰረበት ነው መስቀሉ። እንደውም ለኢየሱስ ያለን ፍቅር የመጣው ከመስቀሉ ነው። መስቀሉ ምልክታችን እንጂ በራሱ ኃይል ያለው አይደለም። እንደ ኤሌክትሪክ አይነዝረንም። ብንይዘው ብናስቀምጠው ምንም አያደርገንም። ግን ምልክታችን ነው። ክርስቶስ በሞቱ ሞትን ድል የነሳበት መስቀሉ ላይ ነው። ለዚህ ነው መጥፎ ገጸ ባህሪ የሚጫወቱ ፊልም አክተሮች፣ ይሄ ሌባ፣ ሴተኛ አዳሪ፣ አቃጣሪ፣ ነፍሰ ገዳይ አይነት ሰዎች ፊልማቸውን እስኪጨርሱ ድረስ መስቀሉን አያድርጉ ነው፣ ያረክሱታል ነው። ምክንያቱም መስቀሉ ላይ ያለው የእነሱን ተግባር አይወክልም ነው እንጂ የአንቺ አነጋገር ፈን ነው፣ ይገባናል። ፈታ ለማድረግም ነው። ኮንቴንትሽ አይደለም ችግሩ፣ አፒራንስሽ ነው። እዛ ላይ መገለጫሽ ፕሮፋይል ፒክቸር በይው፣ ያውም ላይቭ የሆነ ፕሮፋይል ፒክቸር መስቀሉን አድርገሽ ማለት ነው። ወንድማችን ቅር የተሰኘው በዚህ ነው። በዚህ አጋጣሚ ለሌሎችም ትምህርት፣ ለራሴም ጭምር ለሁላችንም ትምህርት እንዲሆን እንጂ ለመኮንን አይደለም። መስቀል ስናደርግ የመስቀሉ ባለቤት አብሮን ይኑር ነው። የክርስቶስ ተልእኮ ዋናው መስቀሉ ነው። ዋናው ማዕከል መስቀሉ ነው። እነ ኦገስቲን ክብራችን አሉት። ህይወትን እንደገና የጀመርንበት ነው። ሪስታርት አድርገን የእግዚአብሔርን ክብር ያየንበት ነው መስቀሉ። አንገትሽ ላይ ማድረግሽ በጣም ደስ ይላል። የገባሽ እውነት አለ ማለት ነው። የእግዚአብሔር ጥበብ፣ ፍቅር፣ ኃይል የተገለጸው በመስቀሉ ስለሆነ ነው። ባምቢ የመለኮታዊ ፍቅር እሳት የተቀጣጠለበት እንጨት መስቀሉ ነው። ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል አለው ጳውሎስ አንደኛ ቆሮንቶስ 1:18 ላይ። ስለ ራሳችንም ስለ እግዚአብሔርም ያለን አስተሳሰብ ሙሉ በሙሉ የተቀየረበት በመስቀሉ ነው። በመስቀሉ ሰላም አመጣልን አለ ዕብራውያን 12:2 ላይ። የክርስትና ሃይማኖት መለያ አርማ ነው። መታወቂያችን ፍቅር ነው። መለያችን ግን ምልክታችን ግን መስቀሉ ነው። የጌዲዮን ወንድማማቾች ገለጻ ደስ የሚለው እዚህ ላይ ነው። በመስቀሉ የመጣው ወንጌል የእግዚአብሔርን ሐሳብ፣ የሰውን ሁኔታ፣ የድነትን መንገድ፣ የኃጢአተኞችን ፍርድ፣ የምዕመናንን ደስታ ይዟል ነው። ትምህርቱ የተቀደሰ፣ ህግጋቱ የጸኑ፣ ታሪኩ እውነት፣ ፍርዱ የማይናወጥ ይለዋል።
የሚመራ መብራት፣ የሚደግፍ ምግብ፣ የምትደሰትበት መጽናኛ ነው አለ። የመንገደኛ ካርታ አለው። የመናኝ ምርኩዝ፣ የፓይለት ኮምፓስ፣ የወታደር ሰይፍ፣ የክርስቲያን ሕግ ነው አለ። በሱ ገነት ይገኛል፣ መንግስተ ሰማይ ይከፈታል፣ የገሃነም በር ይዘጋላል። አብዩ መልእክት ክርስቶስ፣ እቅዱ የእኛ ድነት፣ ግቡ የእግዚአብሔር ክብር ነው አለ። የማስተዋል ኃይል ይሞላል፣ ልብን ይገዛላል። የሀብት ማዕድን፣ የክብር ገነት፣ የደስታ ወንዝ ነው አለ። መስቀሉ ትምክህታችን ነው። ካረግነው አይቀር በክብር እናያዘው፣ በክብር እንግለጸው ነው። ኃላፊነት አለበት ነው። መጥፎ ገጸ ባህሪ የሚጫወቱ ፊልም አክተሮች፣ ቲክታከሮች፣ ዩቲዩበሮች ሚናቸውን እስከሚጨርሱ መስቀሉ ኪሳቸው ወይ ሎከር ውስጥ በክብር ያስቀምጡት ነው። ለመስቀሉ ክብር ለመስጠት ብቻ ነው። ለምሳሌ ፕሮቴስታንት ክርስቲያኖች ግማሹ መስቀል ያደርጋል፣ ግማሹ አያደርግም። ምክንያቱም ጌታ ኢየሱስ የኔ የሆኑትን የምታውቋቸው በፍሬያቸው ነው አለ እንጂ በውጫዊ ሁኔታቸው አለ። መስቀል በማሰር ወይ የክህነት ልብስ በመልበስ አይደለም ነው። ለዚህ ነው መስቀል ከማድረግ በላይ የመስቀሉ ባለቤት ከኛ ጋር መሆኑ ዋናው ነገር ነው። ያለ ባለቤቱ አይነድም እሳቱ ነው። ባለቤቱ ከኛ ጋር ከሌለ ለኃጢአት ለወንጀል እንጋለጣለን፣ ወይም ለድካም እንጋለጣለን፣ እንወድቃለን ነው። ኢየሱስ የሚሰጠን የመንፈስ ቅዱስ እሳት ከሌለ እንወድቃለን ነው። ለመጽናት አንችልም ነው። እሳቱ ካለን ግን የሚጎዳ የሚያቃጥል ሳይሆን የሚያጠራ የሚያንጽ እሳት በንፋስ አንገፋም ነው። እሱን ለማክበር እንበቃለን እና መስቀሉ ምልክታችን ነው። ክብር እንስጠው ነው። ፊልም አክተሮች፣ ዩቲዩበሮች፣ ቲክታከሮች እንዳሉ መስቀሉን አድርገው አላግባብ ንግግር፣ አላግባብ ተግባር መፈጸም የለባቸውም ነው። ይሄ ነው ሐሳቤ። በተረፈ ይገባናል። ብሩክ ሁኑ፣ ተባረኩ። ይሄ ነው።